አንድ ጥያቄ ልጠይቃችሁ ስፔሻሊ የኢትዮጵያ ወጣቶች ቢል ጌትስ እኛ ያደግንበት የኢትዮጵያ ካልቸር ውስጥ ቢያድግ አሁን የደረሰበት የሚደርስ ይመስላችኋል? እንደዚህ ሰክሰስፉል የሚሆን ይመስላችኋል? የትኛውም ወደ ላይ የምታያቸው ሰክሰስፉል የሆኑ ሰዎች በጣም ሰለብሬት የምናረጋቸው እንትና ጂኒየስ ነው የምንለው ኢትዮጵያ ካልቸር ውስጥ ቢያድግ እናንተ ቤተሰብ ውስጥ ቢያድግ የደረሰበት የሚደርስ ይመስላችኋል? ዳቪንቺ ኢትዮጵያ አድጎ ቢሆን አይደለም ሞናሊዛን ሊፈጥር ይቅርና ቤተሰቦቹ የምትማረውን ካልመረጥን ልበለውት የሆነ የማይፈልገው ዩኒቨርሲቲ የማይፈልገው ገጠር የሆነ ቦታ ልከውት ወይ በጦርነት ሞቷል ወይ የማይፈልገውን ትምህርት ሰርቶ የሆነ ነገር ብሏል ወይ ደግሞ ከናካቴው ዓለም በቃኝ ብሎ ሊመነኩስም ይችላል። አሁን ሰለብሬት የምናደርገው ታሪክ የጽጌ ማርያም አለ መነኩሲዋ ሙዚቀኛ ያለን አሁን ድረስ ሰለብሬት እናደርጋለን። ግን ሂስትሪውን ካየን ኢቭን እሷ ራሱ የመነኮሰችበት ምክንያት በልጅነቷ ወደ ውጭ ሀገር መጀመሪያ ተልካ ሚውዚክ ከተማረች በኋላ ኢትዮጵያ ትመጣለች። ከዛ አሁንም ለመማር ይሄን ካሪየር ፐርሱ ለማድረግ ልትወጣ ስትል ኢትዮጵያ ተከለከለች፣ መውጣት አትችይም ተባለች። ኦሬዲ ፓሽኔት የሆነችበት የወደደችው በጣም የምትወደው ነገር ነው። የዛኔ ነው በቃ ዓለም በቃኝ ብላ የመነኮሰችው እንጂ የሆነ ሰክሰስ ስቶሪ አይደለም። ዘ ሮያል አካዳሚ ኦፍ ሚውዚክ የተባለ ለንደን ውስጥ ያለ ትልቅ የሙዚቃ ትምህርት ቤት ስኮላርሺፕ ከሰጣት በኋላ ነው ልትወጣ ስትል ኢትዮጵያ መንግስት የከለከላት። የዛኔ በአንድ ጊዜ አንኤክስፔክትድሊ ነው ሪጀክት የተደረገችው። ምክንያቱም ከዛ በፊት ወጥታ ተምራለች። የዛኔ ነው ዲፕሬሽን ውስጥ ገብታ ወደ 12 ቀን ምናምን ምንም ምግብ አልበላችም፣ ቡና ብቻ ነበር የምትጠጣው። በስተመጨረሻም መነኮሰች ማለት ነው። በቃ ሌላ ምንም ፓሽኔት የሆነችበት ነገር የለም። በ19 ዓመቷ ነው የመነኮሰችው። ስንት ፖቴንሻል፣ ስንት ክሬቲቭስ፣ ስንት ኢኖቬተርስ አንድ ካልቸር ማፍራት ካልቻለ ኢቭን የሚወጡትን ራሱ ትንሽ እንኳን ፑሽ የማያረግ ከሆነ እንዴት ነው ሰክሲድ ሊደረግ የሚችለው? እንዴት ነው ኢኖቬተርስ ልናፈራ የምንችለው? አንድ ስፍራ ላይ ዛፍ ተክላችሁ 10 ዛፍ ተክላችሁ 10ም ከጠወለገ ችግሩ ያለው ዛፉ ጋር አይደለም። ቢያንስ አንድ ዛፍ ከጠወለገ የማይረባ ዛፍ ነው ልትሉ ትችላላችሁ። ግን ሁሉም ዛፍ የሚጠወልግ ከሆነ በቃ የተከላችሁበት ስፍራ ነው። በቆሎን አሸዋ ላይ ብትዘሩ መቼም ቢሆን አይበቅል። በቆሎ የማይረባ ምናምን ስለሆነ ሳይሆን ኢንቫይሮንመንቱ ነው። ገባችሁ አይደል? የትኛውም ሰው ሰክሲድ ለማድረግ ስፔሻሊ ጊፍት ኖሯችሁ ኢኖቬተርስ ከሆናችሁ ሊሆን ይችላል የሆነ ነገር ካላችሁ የእናንተን ጊፍት የሚያከብርና ቫልዩ የሚሰጥ ካልቸር ውስጥ ካልሆናችሁ በስተቀር መቼም ቢሆን ሰክሲድ አታረጉም። ሰክሲድ የምታረጉት እናንተ ያላችሁበት ካልቸር ቫልዩ የሚያደርገው ነገርና እናንተ ስትመጣጠኑ። ስለዚህ አሁን ለምሳሌ ዝንቦች ጋር ሄዳችሁ ዳይመንድ ብትሆኑ ዝንብ ቼክ አያረጋችሁም። ጀስት ምን አይነት ነገር ነው ብሎ ነው ጭራሽ ይሸሻችኋል። ዝንብ ዳዝን ኬር። ዝንቦችን ኢምፕረስ ማድረግ ከፈለጋችሁ ምን መሆን አለባችሁ? ትራሽ መሆን አለባችሁ። ትራሽ ካልሆናችሁ ሰክሲድ አታረጉም በዝንቦች ኮሚኒቲ ውስጥ ወይም በዝንብ ካልቸር ውስጥ ማለት ነው። ስለዚህ እንደ ካልቸር አፕሪሺየት የምናደርገውን ነገር መቀየር አለብን ብዬ አስባለሁ። አስቡት አሁን ማርሴል ዱሻምፕ፣ ጂን ሚሼል ባስኪያት ኢትዮጵያ ውስጥ ቢሆን ምን ሊባል እንደሚችሉ ፈጽሞ በህይወት ራሱ አይቆዩም። እኔ 100% ሹር ራሳቸውን ነው የሚያጠፉት። ሞስት ኢኖቬተርስ እነሱ እንደው ተዋቸው። ቤዚክ የሚባሉ ኢኖቬተርስ ራሱ ሰክሲድ ማድረግ አይችሉም። ዋይዝ መሆን አለብን ብዬ አስባለሁ። ኔክስት ጄኔሬሽን በጣም ሲሪየስሊ ማለት ነው። ያለበለዚያ ኢኖቬተርስ ከዚህ ካልቸር ውስጥ መቼም ሰክሲድ አያደርጉም። ከዚህ ካልቸር ካልወጡ አይተናል። ከዚህ በፊት ጂኒየስ ሲሆኑ ክሬተርስ ሲሆኑ ሌላ ካልቸር ነው ሰለብሬት የሚያደርጋቸው። የኛ ካልቸር ሰለብሬት አያደርግም። ሎሬት አፈወርቅ ተክሌን ታሪክ አይታችኋል። For 2 years I was not paid. And then Kwame Nkrumah of Ghana invited me. He was so impressed by this window. He said, "We want you to do something for our parliament." So I said, "You must ask permission from the emperor." The emperor was asked. Then he sent somebody to me and said, "Haven't you got enough work in Ethiopia that you are going to serve another country?" I said, "No, but I have not been paid for my work that I have done." And then I said, "I have to go to a country where I will be paid." So they set up a committee immediately. And at that time, they said, I was government educated. I had the privilege no other Ethiopians except few have. Therefore, it is expected of me a free contribution
to this thing. But I said, you were going to pay the Italian. And they said, well, you better keep quiet if you want to work in Ethiopia. Otherwise, make your exit to Paris or London, wherever you want to go. ሎሬት አፈወርቅ ተክሌ እዚህ እየሰሩ ስንትና ስንት ስዕል እየሳሉ የተናገሩትን ሰምታችኋል። የኢትዮጵያ አይከፈላቸውም ነበር ጭራሽ። ከዛ የሌላ ሀገር መንግስት መክፈል ሲጀምር የኛንም ስራ ስሩልን እያሉ እየሳሉ ለሌላ ሀገር መከፈል ሲጀምር የኢትዮጵያ መንግስት ምን ለኛ የሰራው ስራ አንሶክ ነው ወይ ምናምን ተብለው ነበር። ከዛ እስከዛሬ እኮ አልተከፈለኝም ሲሉት ምንድነው ያላቸው? እንዴ እስከዛሬ እኮ ያስተማርነህ ምን ያልነኛ እኮ ነው እያገለገልክ ነው ሀገርን ያሉት። ሶ እንደዚህ አይነት አርቲስት ሰለብሬት አልተደረጉም። ሎሬት አፈወርቅ ተክሌ ብሬክ አድርገው ስለወጡ ነው እንጂ ስንት አርቲስቶች ተገድለዋል። ስለዚህ ይሄ ካልቸር ያለንበት ካልቸር ኢኖቬሽንን አፕሪሺየት የማያደርግ ከሆነ አርትን አፕሪሺየት የማያደርግ ከሆነ ፈጠራን ክሬተርስን አፕሪሺየት የማያደርግ ከሆነ መቼም ቢሆን ክሬተርስ አናፈራም። የሚሳደቡ ትራሽ የሆኑ ቫልዩ የሌላቸው ኢግኖራንት ስቱፒድ የሆነ ፒፕል ነው የምናፈራው። ሶሻል ሚዲያ ላይ ማየት በቂ ነው። ሰለብሬት የሚደረገው ምን አይነት ፐርሰን የሚጨበጨብለት አዋርድም የሚሸለሙን በሉ ምንም በሉ ኮምፕሊትሊ አንድ ኢኖቬተር ራሱ አታገኙም። እና ይህን ሳስብ ብዙ ጊዜ በጣም ነው የሚያበሳጨኝ። ምክንያቱም እንደዚህ አይነት ካልቸር ውስጥ ቤስት መሆን ጥቅም የለውም። ያለበለዚያ ሌላ ካልቸር ውስጥ መሄድ አለባችሁ፣ ኮምፕሊትሊ መውጣት አለባችሁ። ምክንያቱም ሰለብሬት አይደረግም እንደዚህ አይነት ጊፍት ያለው ሰው። ስለዚህ አትሊስት የኛ ኔክስት ጄኔሬሽን ወጣቱ ፕሮሞት የሚያደርገውን ሰለብሬት የሚያደርገውን አቴንሽን የሚሰጠውን የሆነ ብዙ በፋይናንስ ምናምን ሰፖርት ማድረግ ያ አይደለም። አቴንሽን የምንሰጠውን ነገር አትሊስት ማወቅ አለብን። ሰለብሬት የምናደርገውን የምናጨበጭበውን ሙድ እየያዝንም ይሁን በቀልድም ይሁን በምን ሰለብሬት እያደረግን ያለ ነው፣ ፕሮሞት እያደረግን ያለ ነው እንዳለ ትራሽ ነው። በቃ አለቀ። አሁን ቲክቶክ ላይ ፕሮሞት የተደረገ እንዳለ የሆነ ነገር የሆነ ቫልዩ ዲፕ የሆነ ቫልዩ ፊልም ሰሩ ቢባል ቤስት የሚባል ሙቪ ከሚሰሩት በላይ የበቃ የሞት አይነት ነገር ነው ፕሮሞት የሚደረገው። የትኛውም አይነት ነገር ላይ በለገጣ ኤዲቲንግ ኤዲተርስ ብትሉ ማስታወቂያ የሚሰሩ ብትሉ የትኛውም ፊልድ ላይ ሰለብሬት የምናደርገው ትራሽ የሆነ ነገር ነው በቀልድ የሚሆን በምን። ከዛ የሆነ ስለ አርት ስታወሩ ስለ ኢኖቬሽን ራሱ ስታወሩ የሆነ ነገር ስትሉ በቀን 3 ጊዜ የማይበላበት ሀገር ምናምን ይላችኋል ኮመንት ላይ። እንዴ በቀን 3 ጊዜ ይሄ እኮ ያስበላም። ታዲያ ስክሮል ማድረግ በቀን 3 ጊዜ ያስበላም። አሁን ስለ ፋሽን ሰውራ እንደዛ የሚሉኝ አሉ። 3 ጊዜ ስለ ምግብ ስራ አልም ነው። ፋሽን $1 ትሪሊየን ኢንዱስትሪ ነው። መጥቼ ሰውራ ዝም ብዬ አይደለም እያወራሁ ያለሁት፣ ገንዘብ የሚያስገኝ ነገር ነው ያለውበት ኢንዱስትሪ ነው። የስራዬ ነው፣ ፕሮፌሽኔ ነው። ገባችሁ አይደል? የሆነ በትርፍ ጊዜ ሌክዠሪ አይደለም ለኔ። እንደው እግር ኳስ ማየት ነው ለኔ ሌክዠሪ ከፋሽን ይልቅ። ገባችሁ? ምክንያቱም እኔ ምን ይሰራልኛል እኔ የምሬን ነው የምላችሁ እንደዚህ። ምክንያቱም እንደዚህ የሚሉኝ ሰዎች ፕሮፋይላቸውን የእግር ኳስ ተጫዋች ያደረጉ ሰዎች ናቸው። ስለሆነች ሴትዮ ማውራት ቲክቶከሮች እንትና እንደዚህ ያደረገ እንትና እንደዚህ በላ እንትና አሸነፈ እንትና እንደዚህ ተበላለጡ ምናምን who cares? ስለዚህ ወይ ሙሉ ለሙሉ ክሬተሮች ይጠፋሉ ከዚህ ሀገር ወይ ደግሞ ኔክስት ጄኔሬሽን ላይ ኢኖቬተርስ እናፈራለን ማለት ነው።